በዓለማችን በሁሉም ሃይማኖቶችና በሁሉም ባህሎች ውስጥ ከሚታወቁ ስፒሪቹዋል የሆኑ አካላት መካከል መላእክት ቀዳሚውን ስፍራ ይይዛሉ። ታዲያ እነዚህ መንፈሳዊ አካላት አሉ ወይስ የሰው ልጅ ኢማጂኔሽን የፈጠራቸው ካልሆነም ደግሞ የተረተረቱ ብዛት በዘመናት አድጎ እዚህ ድረስ የደረሰ ጉዳይ ነው የሚለው ነገር በጣም ያከራክራል። እንግዲህ በሳይንሱ ዓለም ማለት ነው። ምክንያቱም አማኞች ብቻ ናቸው በእነዚህ መላእክት በምንላቸውና ስፒሪት ወይም መንፈስ በምንለው ጉዳይ ላይ ጥልቅ ተመስጦ እያደረጉ ግንኙነት እያደረጉ ከህይወታቸው ጋር ያዋሃዷቸው ማለት ነው። እና ዓለም ስለ መላእክት የሚያጠናበትን ጉዳይ ኤንጂኦሎጂ በማለት ሰይሞታል፣ ወይም ስነ መላእክት ማለት ነው። በነገራችሁ ላይ መላእክታን ብቻ ሳይሆኑ አጋንንት፣ ሰይጣን እንደ አጠቃላይ መንፈሳዊ ዓለም አጠቃላይ ሱፐርናቹራል የሆነ ኤክስፔሪየንሶች ጠቅላላ ከዩፎ ጀምሮ ዩፎሎጂ ይባላል በነገራችሁ ላይ የዩፎ ጥናት። እነዚህ ሁሉ ስፒሪቹዋል መንፈሳዊ ከኛ ዳይሜንሽን ውጪ የሆኑ የሰው ልጅ ኮምፕሬሄንሽን ውጪ የሆኑ ነገሮች በሙሉ የሚጠኑበት የየራሳቸው ዲፓርትመንት አላቸው። በመሆኑም ምንድነው ባዕድ አምልኮ ከምንላቸው ጉዳዮች ከጥንቆላ፣ ከዛር፣ ከመተት፣ ከምናምን ከጥለውይ ምናምን ከምንለው ነገሮች ጋር ተዳምሮ እያንዳንዳቸው ጉዳዮች ለሰው ልጅ ህይወት የሚያዋጡት ጉዳይ አላቸው፣ በጥሩም ሆነ በመጥፎ ማለት ነው። አሁን ይሄንን ነገር እንዲጠና ካደረጉት ዋነኛ ምክንያቶች መካከል ሁሉም አካባቢ በሁሉም ሃይማኖቶች ላይ የመታወቃቸው ነው ጉዳይ ነው። ለምሳሌ ከኢትዮጵያ ተነስታችሁ ግብጽ ብትሄዱ በሁሉም ሀገራት እነዚህ አይነት እውቀቶች አሉ፣ በሁሉም ማህበረሰብ ላይ ማለት ነው። አንታርክቲካ ጫፍ ሄዳችሁ የኤስኪሞስን ህዝቦች ጠይቃችሁ ብትመለሱና ጥቅጥቅ ወዳለው ጫካ ወደ አማዞን ወደ ብራዚሉ አማዞን ብትሄዱም እዛም ያሉ ማህበረሰቦች ያውቁታል። ያውም ከ2000 ዘመን በላይ ከሌላ ሰዎች ጋር ያልተገናኙ ማህበረሰቦች ማለት ነው። የለም ኤዥያ ነው የሚሄደው ብትሉ በቻይና፣ በጃፓን፣ በአረብ በሁሉም ቦታ እነዚህን ስፒሪቶች ታገኟቸዋላችሁ፣ ወይም ከስፒሪት ከመንፈሳዊ ዓለም ጋር የሚነጋገር ሰው ታገኛላችሁ ማለት ነው። ኢዘር መላእክታን ናቸው ሊሏችሁ ይችላሉ፣ ኦር ደግሞ ጂኒ፣ አጋንንት፣ ወቃቢ ምናምን የምንላቸው አካላት ጋር ይገናኛሉ በአንድ በሌላ ማለት እና ይሄንን እውቀት በዘመንና በቦታ ባልተገናኙ ህዝቦች መካከል ወጥ ሆኖ እንዲቆይ ያደረገው ምንድነው? የሰው ልጅ ኢማጂኔሽን ጠቅላላ ተመሳሳይ ስለሆነ ነው? የማምለክ ቴንደንሲ ወይም ደግሞ ተፈጥሯዊ ባህሪ ስላለው ነው? ወይስ ደግሞ እነዚህ አካላት ፎር ሪል ኤግዚስት ያደርጋሉ ወይ ብሎ ሳይንቲስቶችም ምናምን ትኩረታቸው የሚሳብበት ጉዳይ ነው ማለት ነው። እንዲያውም በየሃይማኖቱ ያሉትን ኤክስፕላኔሽኖች ወይም ትንታኔዎች ተጠቅመው ኮንቴምፖራሪሊ እያዩ የሚያነጻጽሩም ሰዎች አሉ። የእስልምናው፣ የክርስትናው፣ የጁዳይዝሙ፣ የሂንዱይዝሙ፣ የቡዲዝሙ ምን ይላል ስለነዚህ አካላት የሚለውን ጎን ለጎንም የሚያጠኑ አሉ። ዛሬ ግን እኛ ወደ ራሳችን ሀገር ተመልሰን መላእክት ምንድናቸው? ኤሰንሳቸው ምንድነው? ከምንስ ተሰሩ? መልካቸው ምን ይመስላል? ቁመትና ወርዳቸው ምን አይነት ነው የሚለውን ጉዳይ በኦርቶዶክሳዊ ክርስቲያን ትውፊት መሰረት የሚያስቃኘን መጽሐፍ ነው የምንገባበዘው። ጸሐፊው ዲያቆን አቤል ካሳሁን ይባላል። መጽሐፉ መላእክት ይላል። ቅዱስ ጳውሎስና ነገረ አቦ የሚሉ ሌሎች ቆንጆ መጽሐፎችም አሉት። እነሱንም በሌላ ቀን እንገባበዛለን። ለዛሬ ግን መላእክት በሚል የጻፈውን መጽሐፍ እጋብዛቸዋለሁ። ምክንያቱም ስለ መላእክት ኪዩሪዮሲቲው ካላችሁ ምን ይመስላሉ? የት ነው የሚኖሩት? አለቃቸው ማን ነው? እንዴት ነው የሚኖሩትስ? ምን ይመገባሉ? በሁሉም ቦታ ይገኛሉ? የማማለድ ስራቸውስ ምንድነው? ሁሉም መላእክት አንድ አይነት ነው ስራው? ዘላለም ሲሰራ የሚኖሩት ተመሳሳይ ነገር ነው? ሁሉም ነገር የማናውቀው ጉዳይ ስለሆነ አብዛኛው ከኛ መገለጥ ውጪ ያለ ነገር ስለሆነ በጣም የሚያጓጓና የሚያስደስት መጽሐፍ ነው። በመንፈስ ወንድሞቻችን ናቸው ለኛ የተሰጡን ረዳቶቻችን ናቸው መላእክት ማለት ይላል መጽሐፉና ከነዚህ ከሚጠብቁን፣ ከሚያገለግሉን፣ ከሚሰሙን፣ ከሚያግዙን አካላት ከመንፈሳዊ ወንድሞቻችን ከታላቆቹ ከማይወድቁት ከንጹሃኑ ከቅዱሳን መላእክት ጋር መገናኘት የማይፈልግ ሰው የለም አይደለ? እና እነሱ ጋር እንዴት ነው ኮሚኒኬትስ ማድረግ የሚቻለው የሚለውን ነገር ያመለክታል። አናወራቸው በከተማ ላይ ይላል። መላእክት እንደየማዕረጋቸው፣ እንደየእርከናቸው፣ እንደየደረጃቸው የሚኖሩባቸው ከተሞች አሉ። ለየከተሞቻቸው ደግሞ አለቃ አላቸው። የመላእክት ነገር ቁጥሩ 99 ነው። 99 ሲባል ግን በሰው ልጅ ቁጥር ሁሉም መላእክት ተቆጥረው ያልቃሉ ማለት አይደለም። እንደ ሰው ልጅ አይራቡም፣ አይዋለዱም፣ አንድ ጊዜ ተገኝተዋል እንጂ እያለ የመላእክትን ጸባይ፣ ባህሪ፣ ስነኑባሬ በደንብ አድርጎ የሚገልጽ መጽሐፍ ነው።
እና መላእክት ሲል የሰየመበት ምክንያት መላእክት ሁለት አይነት በመሆናቸው ነው። ቅዱሳት መላእክት እንዳሉ ለሰው ልጅ ረዳት የሆኑ እግዚአብሔርን ዘወትር የሚያመሰግኑ ምስጋናቸው ረፍታቸው ምስጋናቸው የሆነላቸው መላእክት እንዳሉ ሁሉ ርኩሳን መላእክት ደግሞ አሉ። እነዚህ ዘወትር ስራቸው የሰው ልጅ ማሳት ነው ካለም በኋላ እንግዲህ መላእክት ጥናታቸው ኤንጂኦሎጂ ይባላል ብለናል አይደለ? ሰይጣን የሚያጠናው ዲፓርትመንት ሳታኖሎጂ ይባላል። አጋንንትን ደግሞ የሱን ተከታዩ ጭፍሮችን የሚያጠናው ደግሞ ዲሞኖሎጂ ይባላል። ዊችክራፍት ጥንቆላ ማለት ነው። እሱም ይጠናል። ሁሉም ነገር ከሱ ጋር መተቱም የሚጠናበት ክፍል አለው። ታዲያ ሰይጣን ማን ነው? በተለያየ ሃይማኖቶች እንግዲህ የተለያየ ኤክስፕላኔሽን አለው። በክርስትና ግን ሰይጣን ማን ነው? ለምን ወደቀ? እግዚአብሔር እንዲሳሳት አድርጎ ስለፈጠረው ነው ወይስ ነፃ ፍቃዱን ተጠቅሞ ሐሰትን ከራሱ አነቃ? ከተፈጠረ በኋላ ከሳተ በኋላ አዳምን እንዳያስተው ወደ ገነት እንዳይገባ ለምን አልከለከለውም? እግዚአብሔር ለምንድነው ሰይጣንን መሳቱን ካወቀ በኋላ ያላጠፋው የሚታገሰው ለምንድን ነው? የሆነ ሰውንና ለምን ታዲያ ኃይሉን ቀምቶ አላባረረውም? ካባረረውስ መሆኑ አሁን የት ነው ያለው? ታስሮ ከምድር በታች ተቀምጦ ነው ያለ ወይስ ደግሞ በምድር ላይ ተዘራ? እሱ ፈጠርኳችሁ ብሎ ሲያስትና ሲስትስ መላእክት ከሁለት ተከፈሉ ይላል። እነዛ መላእክት የት ገቡ? አንተ የፈጠርከን አሉ። አንተ ፈጥረህናል ያሉ አሉ። አንተ አልፈጠርከንም ወይም ደግሞ ፈጥረህን ይሆን እያሉ የተጠራጠሩም አሉ። ጭራሹኑ ደግሞ ስለመፈጠር ያልጠየቁ አሉ። በሌላ ጎን ግን አንተ አልፈጠርከንም፣ ፈጥረ ከሆነማ እስኪ አሁንም ፈጥረህ አሳየን በማለት የተቃወሙትና ንቁም በበህላዌን የፈጠረን እስክናውቅ በያለንበት ጸንተን እንቁም ያሉ መላእክት አሉ። እነዚህ የመላእክት ክፍልፋዮች አሁን የት ነው ያሉት የሚለውን ጉዳይ ይዳሰሳል። እንደውነቱ መንፈሳዊ አካላት ናቸው። ስጋዊ የሚጨበጥ የሚዳሰስ ነገር የላቸውም። ረቂቃን ናቸው። ግን እነዚህ መንፈሳዊ አካላት መላእክት ረቂቃን ናቸው ስንል ምን እያልን ነው? በሁሉም ቦታ ባንዴ ይገኛሉ ማለታችን ነው? ዝርው የሆነ አካል ነው ያላቸው፣ አይጨበጡም አይዳሰሱም እያልን ነው? ረቂቅነታቸው ከምን አንጻር ነው የሚለውን ነገር ለኛ በቀረበ መልኩ ለማስረዳት ይሞክራል። ምክንያቱም ምን መሰላችሁ እንግዲህ የሰው ልጅ ከነፍሱ ስጋው ይገዝፋል አይደለ? ግዘፋል፣ ይዳሰሳል፣ ይጨበጣል። ነፍሳችንን ማወቅ አንችልም። የት እንዳለች የርቅቀት ደረጃዋንም ማወቅ አንችልም። ታዲያ ከዚህች ነፍሳችን ደግሞ መላእክት ይረቃሉ። መላእክትና የነፍሳችን የርቅቀት ደረጃ ቢለካ በረቂቅ ጉዳይና በተራራ ያክል እንግዲህ ከነሱ ከመላእክታን አንጻር የኛ ነፍስ ልክ እንደ ስጋችን ግዙፍ ናት። ያውቋታል፣ ይለኳታል፣ ይመረምሯታል ለማለት ያክል ነው። ከመላእክት ደግሞ ከነሱ ደግሞ ሐሳባቸው ይረቃል። ከነሱ ሐሳባቸው ደግሞ የነሱ ሐሳባቸው ደግሞ ልክ እንደ ተራራ ልክ እንደ ፕላኔቶች እንደ ቋጥኝ ያክል ገዝፎ ለእግዚአብሔር ግን የሚመረመርና የሚታይ ጉዳይ ነው። ረቂቅነታቸው ከኛ ነፍስ አንጻር ነው የመላእክት እንጂ የራሳቸው የሆነ ዩኒክ የሆነ የተሰሩበት ኤሌመንት አላቸው እያለ ስለ መላእክት ባህሪ የሚተነትን የሚያወራን የሚያጫውተን ቆንጆ መጽሐፍ ነው። ለዛሬ የሚጋብዛችሁ እሱ መጽሐፍ ነው። አመሰግናለሁ።